ትላንትና ሩታ አብሬሽና ሄርሜላን ይቅርታ ጠየቀች። ከዛ ደግሞ በራሷ ቤት ሜሪ ዳንና ደስታን ከህይወቴ ውጡልኝ ብላ መጣች እና በተለይ ሜሪና ዳኒ ከህይወቴ ውጡ። ምክንያቱም እነሱ ብዙ ነገር ሄዶ እስከፈጠሩ ብዙ ነገር ሄዶ እስደርጉ እነሱ የሚፈልጉት በራሳቸው ቢዝነስ ነው። ልጅቷን ግን ጫና ውስጥ እየከተቱት ነው። እውነት ነው፣ ማይገባት ቦታ እያስቀመጡት ነው። ልጅቷን ማታውቀው ነገር ውስጥ በቃ ሩታ ጎበዝ ነች። ማድረግ የምትፈልገው በራሷ ነው የምታደርገው፣ ፊት ለፊት ነው የምታደርገው። እንደውም ሩታ እንደምታውቁ ከጀርባ እኮ አትሄድም፣ ፊት ለፊት እኮ ነው የምታደርገው። ስለዚህ ከቤቴ ውጡ፣ ከህይወቴ ውጡ ስለ እንደዛ ተንጨርጨሩ። ነገር ግን ነገ ተነጎዳ የሆነ ነገር ሊያደርጉ ይችላሉ ሜሪና እንትኑ። ስለዚህ አብርሃምም እንደምታውቁ እዛ ጋር ላይ የሆነ ነገር አስበሽ ነው ይቅርታ የጠየቅሽኝ፣ የሆነ ነገር ሊያደርግ የፈለገ አካል ብሎ። ስለዚህ እኔ አንቺን ስም ማንሳት ሱስ የለብኝም አላለም። ምክንያቱም እሷን እጅ ከሌሎች ሰዎችን እንደዚህ እያደረገች አለ ብሎ ስንቴ ሁለቴ ሶስቴ አውርቶ ያውቃል አብርሃም ማለት ነው። እሷን እጅ እንደዚህ እያደረገች አለችው ምናምን ብሎ ማለት ነው። ከሴት ጋር መፎካከር ራሱ ማለት ነው የሚገርም ማለት ነው። ትላንትና ግን ከየቱ ካዲ ነው አብርሃም። ስለዚህ በቃ በሰላማዊ መንገድ ልጅቷ ብትል ደስታን ባታባረርና ከሱ ጋር ቪዲዮ ብትሰራ ጥሩ ነው። እያዋከቡ ያለ ግን ሜሪና ዳኒ ይውጡ። ምክንያቱም በራሳቸው መንገድ እንደዛ ተንጨርጨሩ ውላ አንቺ ብለን ምናምን ለሷ ብላችሁ ምንም ያደረጋችሁ ነገር የለም። ለራሳችሁ ለቢዝነስ ብላችሁ ነው። ለሳ ብሎ ያደረገ ሰው ግን ለራሷ ነገር የሆነ ነገር ቢያስተካክልና የሆነ ነገር ለሷ ቢያደርግና እንደዛ ነው። ግን እናንተ ለቢዝነሳችሁ ነው ለቻናላችሁ ነው እያደረጋችሁ ያለችሁ ማለት ነው። ስለዚህ እሷ አይመለከታትም። በቃ ውጡልኝ ካለች ውጡለት። ደግሞ አታምኑን። እሷን እየካደችን ነው ምናምን። እነሱ ፕሮግራም ላይ እናንተ ነው ወሰዳችሁ ምናምን። እኔ ያላልኩት እንዴት እንደዚህ ታደርጋችሁ? በ4 ሰዓት ሄዳ አብርሃም በር ፊት ቆመች፣ ሄርሜላ ቤት ሄደች ምናምን እያሉ እሷ ስም እያጠፉ አይደለም እንዴ? ስለዚህ ከህይወቷ ውልቅ በሉ። ምንድነው እናንተ ምን ነው? ለራሳችሁ አትኖሩም እንዴ? ሩታም ደግሞ ትክክለኛ ውሳኔ በቃ ይቅርታ መጠየቅም ደግሞ ዛጋውን ሩታ ይቅርታ መጠየቅ ማሸነፍ የሚመስላችሁ ሰዎች አሉ። እና አብርሃም እና ሄርሜላ ሩታ ይቅርታ ስለጠየቀች ማሸነፍ የሚመስላችሁ ሰዎች አሉ። ማሸነፍ አይደለም። ይቅርታ መጠየቅ ትልቅነት ነው። በቃ ከዚህ ነፃ ነኝ። በቃ እኔ ከማንም ጋር ቂም አልይዝም ነው። ይቅርታ መጠየቅ ነው እንጂ አሁን ብዙዎቹ ሩታ ተስፋ ቆርጣች የምታደርገው ነገር አታ ነው እንደዚህ ያደረገችው። አው ተሸንፋ አይደለም። ምንም ሩታ አብርሃም ከህይወቱ ሲወጣ ምንም የምታደርገው ነገር የለም። ምክንያቱም አብርሃም ኖሮ አልጠቀማትም እኮ ሩታ። እንደምታውቁ ሩታ ኖሮ አይጠቀማትም። አብርሃም አልጠቀማትም ከመጎዳት ውጪ እሷን በየጊዜው ለማናደድና ከሞቅሰል ውጪ ኖሮ ለሩታ ምንም አንዳች ቫልዩ የሰጣ ነገር የለም። ስለዚህ ምንም የምትናደደው ነገር የለም። ዛሬ ሁሉንም ነገር ብትናደድም በራሷ ነው፣ ብትከፋም በራሷ ነው፣ የሆነ ነገር ቢፈጠርበትም በራሷ ያቺ ጠንካራ ሴት ሁሉንም ነገር ሁለት ነፍስ ሆና ራሱ ከነ ጓደኞቹ ተሰብስቦ እንደዛ ሲያሰርቡት ሲተርቡት ብዙ ነገር ሲያደርጉ በየቦታ ሩታ እንደዚህ ያደረገ ሩታ እዛ ወጣች፣ ሩታ እዛ ላይ ገባች፣ ሩታ እዛ ስሉ ራሱ ያልተሰበረች ሴት ካሁን በኋላ ተሰበራለች ብላችሁ አታስቡ። ምክንያቱም ይቅርታ ስለጠየቀች ደግሞ ማሸነፍ አይደለም። ይቅርታ ትልቅነት ነው። በቃ ሰው ይቅር የሚለው ልብ መኖሩ ራሱ ምክንያቱም እነሱ ያደረጉት ነው። ሄርሜላም ከሆነ ተደርባለች። ነገ ሩታ ዛሬ ይቅርታ ጠየቀች፣ ሄርሜላ ነገ የራሷን ዋጋ ትቀምሳለች። በቃ እግዚአብሔር ይሰጣታል። እሷ ላይ ያደረገችው በቃ አብርሃምን ከሆነ እሷ ላይ ያደረገ ሁሉ እግዚአብሔር ይከፍላል ማለት ነው። ስለዚህ እሷ ይቅርታ ስለጠየቀች መሸነፍ ተስፋ ቆርጣለች ምናምን
ምንም ተስፋ መቁረጥ ነው። ኖሮም አልጠቀማትም ሄዶ ምንም የሚጠቅማት ነገር ስለሌለ አውቃ ነው ይቅርታ ጠየቀችው። በቃ ይቅርታ መጠየቅ ደግሞ ይቅርታ ያለ ልብ ማለት ነው። እንዴት ጉብዝና እንዴት በቃ እንዴት አይነት ልብ ነው ማለት ብላችሁ ታስባላችሁ?